ነገርኩ አታ ሁለተኛ እንደዚህ ዳዊት ሁለተኛ ልቀቀኝ ሁለተኛ እጮሃለሁ አንቺ ውሻ ዳዊት እንደምታስቡት አይነት ሰው አይደለም በጣም ሰይጣን ሰው ነው ከመጣ ይገለኛል እባክህ አስወጣኝ ሚኪ መጣሁ ወዴት ረስቼ ወደ ቤት እየተመለስኩ ነው መጣሁ ሚኪ ቶሎ አስወጣኝ ቆይ ምን ተፈጥሮ ነው ኧረ አንተ ሰውዬው ጋር ሆንክብኝ እንዴ መጣሁ አልኩህ አይደል እንዴ መጣሁ በቃ ይኸው መጣሁ ሁለት ደቂቃ ደርሻለሁ መጣሁ አሁን ተረጋጊና የት እንደተዋወቃችሁ ትነግሪኛለሽ? እኔና ዴቭ የምንተዋወቀው ቡና ቤት ነበር። ቡና ቤት? ሰብሊ ተረጋጊ። ተረጋግተን የምንሰማት ይሻላል። አዎ ቡና ቤት። እኔ ወደዚህ ሀገር የመጣሁት ገና በ16 ዓመቴ ነበር። ክፍለ ሀገር ላይ የምኖረው ከእንጀራ እናቴና ከአባቴ ጋር ነበር። ከእንጀራ እናቴ ጋር መስማማት ስላልቻልን አባቴ ለአንድ ባለ አባት ሊድረኝ ተስማማ። ያኔ ነበር ቤቱን ለቅቄ የወጣሁት። ከኔ ቀድማኝ ጊዜ የመጣችው እህቴ ነበረች። ኑሮ እንደማስበው እንዳልሆነና መምጣት እንደሌለብኝ ነግራኝ ነበር። ግን ደግሞ ምንም አማራጭ የለኝም። በጣም የሚገርማችሁ ነገር እኔ ወደ አዲስ አበባ ስመጣ ከአንዲት ፌስታልና ከምቀይረው ልብስ ውጭ ምንም ነገር አልያዝኩም። እህቴ ቡና ቤት ነበር የምትሰራው። ይህንን ስራ እንድሰራ ስለማትፈልግ ብቻ ሰው ቤት አስቀጠረችኝ። እኔ ግን ከሰዎቹ ጋር መስማማት ስላልቻልኩኝ ወጥቼ ነፃነቴን ፍለጋ ሴተኛ አዳሪ ሆንኩኝ። እኔ እንዳሰብኩት ግን ከነፃነቱ ይልቅ ባርነቱ ነበር የበለጠብኝ። እኔም የሰውን ጭካኔ በማየት ውስጥ ጨካኝ ሆንኩኝ። እኔን እንደ ሰው ለማይቆጥረኝ ፍጥረት ለምን አዝናለሁኝ ብዬ ማሰብ ጀመርኩ። በዚህ ሁኔታ ውስጥ ነበር ዳዊትን ያገኘሁት። ዳዊት ቡና ቤት አዘውትሮ ይመጣ ነበር ማለት ነው? አዎ፣ እዛ የሚሰሩ ሴቶች እንዳሉ ያውቁት ነበር። ያውቁታል ስትይ? ለሁሉም ሰው ሲያወራ የነበረው ነገር ቤተሰቦቹ እህቶቹ ውጭ ሀገር እንደነበሩና ብዙ ገንዘብ ሲልኩለት እንደነበር ነው። እኔም ያንን አጋጣሚ ተጠቅሜ እሱን ቀረብኩት። በሰው መከበብ በጣም ይወድ ነበር። ስንት ዓመት ሆናችሁ ከተዋወቃችሁ? ወደ 3 አካባቢ። ኑሮዬን ሁሉ አስትቶኝ ከሴተኛ አዳሪነት አስወጥቶኝ የእሱ ብቻ እንደሆነ አደረገኝ። እሱ ከፈለገው ሴት ጋር መሆን ይችላል። እኔን ግን ከማንም ወንድ ጋር ላይኝ አይፈልግም። ስለዚህ እኔ ቤት የገባሽው የእሱን ተልእኮ ለማስፈጸም ነው ማለት ነው? አዎ፣ የሰብለ ድሮ ፍቅረኛ እንደሆነና ሰብለችት እንዳረገችበት እኔም ገብቼ እናንተ እንዳጣላችሁ ነበር የነገረኝ። አሁን ለምንድን ነው ቤቱ አስሮ ያስቀመጠሽ? አንቺን ባለፈው ተከትዬሽ ሂጄ ላስጥልሽ ስላይቶኝ ነበር። አንቺን እየተከታተለሽ ነው። እንደዚህ በቀላሉ አይተውሽ። ቆይ ምንድን ነው ከሷ የሚፈልገው? የራሱ ብቻ ማድረግ። እሱን ለማድረግ ስላልቻለና እኔ መሰናክል ስለሆንኩበት ነው እኔን ያዘኝ።
ካልሆነ ለፖሊስ እንጠቁም እንዴ? ምን ማስረጃ ይዘን ፖሊስ ጣቢያ የምንሄደው? ደግሞ አንርሳ እንጂ እኛም እኮ የሰው ቤት ሰብረን ገብተናል። በራሴ ብር የተገዛ ነው። እሱን አንቺ ነሽ የምታውቂው። እሷን ቤቱ አስሮ ማስቀመጡ ማስረጃ የሆነ ሩት አትመሰክሪም? እዚህ በነበርኩበት ጊዜ ውስጥ እናንተ ለእኔ በጣም መልካም ሰዎች ናችሁ። ማንም ሰው ለእኔ እንደዚህ አድርጎልኝ አያውቅም። አድርግ ያላችሁኝን ነገር ሁሉ አደርጋለሁ። እና እጃችንን አጣጥፈን ልንቀመጥ ነው? እንደሱ አናደርግም፣ ግን የግድ እቅድ ያስፈልገናል። ሩት ከፈለግሽ እዚህ ማረፍ ትችያለሽ። በፍጹም እንደዚህ አላደርግም። እህቴ ጋር መሄድ አለብኝ። እስካሁን እህቴ ተጨንቃ ይሆናል። እሺ በቃ ለሁሉም ነገር እናመሰግናለን፣ ግን ራስሽን ጠብቂ። እሺ አንቺም እንደዚያው። ማን ነው እንደዚህ አይነት ነገር ያደረገው? ማን ነው እንደዚህ ሊያደርግ የሚችለው? ዳዊት ቤቱ ገብቶ የተፈጠረውን ነገር ሲያይ ወዲያው አንቺ ጋር ይደውላል። አንቺ ደግሞ በምንም ታምር እንዳታንሽለት እሺ። ሰብልዬ በጣም ደክሞሻል፣ ማረፍ ትፈልጊያለሽ? አይ አልደክመኝም፣ እንዲሁ ገርሞኝ ነው እንጂ። ምኑ? የሰው ነገር ዳዊትን እንደማውቀው ነበር ማስብ። ቺት ያደረገብኝ ብቻ ነበር የሚመስለኝ። ለካ ብዙ ታሪክ አለው። እንዴት ልታቂ ትችያለሽ? ስንት እህቶቻችን ናቸው በሰው ሀገር መከራቸውን በልቶ የሰሩትን ገንዘብ የሚበሉት። እነዚህ ሁሉ ሴቶች ገንዘባቸው የሚበሉት ሞኝ ሆነው ይመስልሻል? ወይስ እንደዛ አስበው ይመስልሻል? እኔ ግን እንደዛ አላስብም። ሰው ሀገር ስትኖሪ ብቸኛ የመገናኛው መንገድ ስልክ ብቻ ነው። ቤተሰብሽን፣ ጓደኞችሽን፣ ብቻ የምታውቂያቸውን ሰዎች ስታወሪ ነው ብቸኝነቱ የሚያስረሳሽ። ያንን ላለማጣት ይመስለኛል ብዙዎቹ ያልተገባ ገንዘብ የሚልኩት። ሰው ከውጭ ሆኖ ሲፈርድ ቀላል ይመስላል። ዝም ብሎ ገንዘባቸውን አይቆጥቡም ይላል። እሺ እዚህ መጥተው ከማን ጋር ይኖሩበታል? አንዳንድ የሚያስጨንቃቸው እሱ ነገር ይመስለኛል። ልክ እኮ ነህ፣ ግን እንዴት በዚህ መጠን ይሆናል? ሰብሊ፣ ከዚህ በኋላ አንቺ ስለ ወደፊትሽ ነው ማሰብ ያለብሽ። ያለፈው አልፏል፣ በቃ አይመለስም። የት ነህ? አሁኑኑ ላገኝ እፈልጋለሁ፣ በአስቸኳይ አሁኑኑ። ዳዊትማ የሆነ የተደበቀ ነገር አለው። አርፍደሃል። የኔም ቤት ይቅርታ አድርጊልኝ። አልልም። እንትን እኮ ነው ልሽ ልወጣ ስል ማዘርን ትንሽ አሟት ነው የቆየሁት። ምን? እና አሁን ደህና ናቸው? አይ አሁን እንኳን ደህና ነች፣ ምንም አትልም። እሺ በለኝና ዛሬ እንኳን እስኪ አስታውቀኝ፣ በዛም ልጠይቃቸው። ውይ ሰብልዬ፣ ደግሞ ሌላ ቀን ተዘጋጅተን ይሻላል። እናትን ለመታወቃው ምን ዝግጅት ያስፈልጋል? የለበስኩትን ካልወደድከው ደግሞ ቤት ገብቼ ቀይሬ ልምጣ። አይ እሱን አይደለም፣ ድንገት ሳትዘጋጅ ሰው ይዤባት ቤት ትደነግጣለች፣ ለዛ ነው። እሺ መቼ የምታስታውቀኝ? የሆነ ቀን በደንብ ተዘጋጅተን አስታውቅሻለሁ። እሺ እኔም ቤት አሁን እንሂድ። እንዴት አድርጌ ነው ፍቅሬን የምነግራት? ሁሌም የሆነ አዲስ ነገር ይፈጠራል። ተለይተውም ቢሆን ዳዊት ከህይወቷ ሊወጣ አልቻለም። ውይ ሰብልዬ፣ ምን አለበት ስሜቴን ተረተሽ ከአመታት ህመሜ ብትገላጊ። ዝም ብዬ ሂጄ እንቅልፍ እምቢ አለኝ ልበላት እንዴ?
ሚኪ እንዴ አልተኛሽም እንዴ? አልተኛውም። ብታይ እንቅልፍ እምቢ አለኝ። ደዋሪ ትፈልጊያለሽ? አዎ። እሺ። ለምን አልተኛውም? የሆነ ነገር እያሰብኩ። ምን? እሱ ሚስጥር ነው። አሀ ከኔ የምትደብቀኝ ነገር አለ ማለት ነው? አይ መደበቅ እንኳን ሲሆን ሲሳካ አወራሻለሁ። ሲሳካማ ከሁሉም ሰው እኩል መስማት አልፈልግም። አሁን ንገረኝ። ሚስጥር ነው አልኩሽ እኮ። ንገረኝ። አልነግርሽም። ንገረኝ። ሚኪ ትነግረኛለህ? አልነግርሽም። እረክስሃለሁ። ቆይ እሺ ልንገርሽ። እረክስሃለሁ። ቆይ አንተ ልታገባ ነው እንዴ? ለምን እንደዛ አልሽ? ያው ሚስጥር ነው ስትለኝ ምን ልገምት? እንዲህ አይነት ነገር ከምትገምቺስ ብነግርሽ ይሻለኝ ነበር። ንገረኛ። ምናልባት ስትሰሚ ብትከፊ፣ ብትቀየሚ፣ ሀሳቡ ደስ ባይልሽስ? ለምን ቀይማለሁ? ከአንተ መጥቶ የሚያስቀይመኝ ሀሳብ የለም። እመነኝ። በቃ እንግዲያውስ ነገ ቀውጢ ራት ጋብዝሽና እነግርሻለሁ። በአንተ ቤት ልብ አንጠልጥለህ ሙተሃል። ታዲያስ? በይ በቃ ተኝ። ለምን እዚህ አታድርም? ማለቴ ስናወራ እንደር ብዬ ነው። እኔም እንቅልፍ እምቢ ብሎኛል። ስለ ድሮ እያወራ እንደር። እሺ ይኸውልሽ፣ በኋላ ግን ረገጥከኝ፣ ፈሳህብኝ ምናምን የሚባል ነገር አልሰማም። እንደምትራገጥ የታወቀ ነው። እንፋስ እንኳን አጋጥሞኝ አያውቅም። ታሪ ሰብልዬ ምን አለ እውነቱን ብታውቂና የኔ ብትሆኝ። በጣም እኮ ነው ማፈቅርሽ። እንደ አንቺ ሌላ ሴት አፍቅሬ አላውቅም። እንዴት አደርሽ ሰብሊ? ደህና። እንዴት አደርክ? እኔማ ምኑ አደርኩት? እንዲሁ ስታንኮራፊ ነው ያደርሽው። አንተ እኔ ከመቼ ጀምሮ ነው ማንኮራፋው? ኧረ እባክሽ ከድሮ ጀምሮ። እኔ እንደውም ማቀሽ ስታንኮራፊ ስትረብሽኝ ነው። ምን ነው የምረብሽህ? ከሆን ድሮኛ ቤት ስትመጣ እሷ ጋር ካልተኛው ብለህ የምታስቸግር። ያው ያኔ ማፈቅርሽ ስለነበር ነው። ግቢ ስንገባ ግን ከዳሽኝ አይደል? ቀልደህ ሙተሃል። ቀልድ አይደለም። አንተ የምርህን ነው እንዴ? አዎ የምታውቂ እኮ ነበር የሚመስለኝ። ኧረ እባክህ እንዴት አውቃለሁ? ሁሌ እንደምታሾፍብኝ ብቻ ነው ትዝ የሚለኝ። እና ለምን ይመስልሻል? እና ስለምታፈቅረኝ ነበር የምታበሽቀኝ? ይገርማል። ብትነግረኝ ጥሩ ነበር። ኧረ ልቤን እንድትሰብሪው። እምቢ እንደምልህ እንዴት አሰብክ? እኔም እኮ ትመቸኝ ነበር። የምር? በል እንነሳ። ያለፈ ህይወታችን እያወራን እዚህ ልንውል ነው እንዴ? ቁርስ ልስራ። ቆይ ለምንድን ነው የምትሸሺው? አልነግርህም። በእናትሽ። አንተ ስማት አልነግርሽም አላልከኝም? እኔም አልነግርህም። እሺ በቃ ዛሬ ማታ አሪፍ እራት ጋብዝሻለሁ። አንቺም ትነግሪኛለሽ፣ እኔም እነግርሻለሁ። ተስማምተናል። ተስማምተናል። በቃ አሁን አሪፍ ቁርስ ልስራና ተነስተን እንበላለን።
ሄሎ ሚኪ። ዳዊት ነኝ የኔ ፍቅር። ምን? የሚኪን ስልክ የት አግኝተኸው ነው? ትክክለኛው ጥያቄ ሚኪ የት ነው አይመስልሽ? ዳዊት ሚኪን ምን አድርገኸው ነው ንገረኝ። ቆይ ግን ለምንድን ነው እኔን እንደሱ ማትወጪ? ዳዊት ዝጋ፣ አሁኑኑ ሚኪን አገናኘኝ። አይ የማዘዝ እንኳን ምንም መብት የለሽም። እድል እንድትሰጪኝ ብዙ ጊዜ ለምኝቻለሁ፣ ግን አንቺ አልቀበልም ብለሻል። ዳዊት ስማ፣ በእኔና ባንተ መሀል ሚኪን ምንም አያገባውም። እሱ ላይ ምንም ነገር እንድታደርግ አልፈልግም። እኔ ላይስ ንገሪኝ፣ ስለ እኔ ግድ የለሽም ማለት ነው? ዳዊት እንዳሻንጉሊት የተጫወትክብኝ አንሶ አሁንም እንደገና ህይወቴን ትበጠብጠዋለህ። በቃ ሚኪን ተወው። ሰብ አንቺ ያልተረዳሽውና ያልገባሽ ነገር ምን እንደሆነ ታውቂያለሽ? እኔ በቀላሉ ከህይወትሽ አልወጣም። አፈቅርሻለሁ። አንቺም እንደምታፈቅሪኝ ደግሞ በደንብ አውቃለሁ። አላፈቅርህም። እስከ ዛሬም ያፈቀርኩህ ይቆጨኛል። ትሰማኛለህ? ውሸት፣ ይሄ ውሸት። ስለተናደድሽ ነው እንጂ ንዴትሽ ሲበርድልሽ ምን ያህል እንደምታፈቅሪኝ ትዝ ይልሻል። ትሰማኛለህ? አይንህን ማየት አልፈልግም። እንኳን ላፈቅርህ ቀርቶ እስከ ዛሬ ያሳለፉት ጊዜ ራሱ ይቆጨኛል። ሙች ድብን በል። አሁን ሚኪን ነው የሚፈልገው። ጥሩ፣ እሱ መሀላችን እየገባ ነው አይደለ? ፍቅራችንን የሚያቀሰቅሰው እሱ ይወገዳል። ዳዊት 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 ሚኪ የት ነው ያለው? ንገረኝ። ቶሎ ከደረሽ በህይወት ልታገኙ ትችላለሽ። ካልሆነ ግን ይኸውልሽ፣ ካልመጣሽ እኔ እሱን አጥፍቼ እጄን ለፖሊስ እሰጣለሁ። አለቀ። እንዴ ለከሰ ወጣ እኮ አይቼዋለሁ። እባክህ የምትነግረኝ ከሆነ ንገረኝ። ምሳ ሰዓት እያለፈብኝ ነው። ወደ ስራ እገባለሁ። እንዴ እየነገርኩ ፊቷ ላይ የነበረውን ስሜት በደንብ ነው ያየሁት። እኔም እንደማፈቅራት እሷ ማፍቅራኛለች። አረ ነፍስ ያርግልህ። በቃ እኔም ወጥቼ የሚከራይ ልብስ ልጠያይቃት። ምን ይሰራላል? እንዴ ይሄን ሁሉ ጊዜ ጠብቀሃት እወድሃለሁ ካለችማ ነገ ሽምግልና ትልከኛለህ። አንተ አሹፍ፣ እኔ በደስታ ፈልሰስ እያልኩ ነው ያለሁት። በህይወቴ እኮ እንደዚህ ተደስቼ አላውቅም። በል አባቴ፣ ከተሳፈርክበት አየር ወረድ በል። ደስታ ሲበዛ ጥሩ አይደለም ይላሉ አባቶቻችን። እሱንማ አውቃለሁ። ተወው እባክህ። ስማ ምን ይባላል መሰለ? አንተ የምታቀኝ ታጥቄ፣ እሷ የምታቀኝ አውልቄ ይባላል። ነገርኩ። አታ እና ከተሳካልህ ዛሬ ሰብለ ልታቃት ነዋ። ሞት ማወቅ ይደፈን ደደብ። ምን አባቱ ነው? ምን ተናገርኩኝ? ሶል ሚኪ ነኝ። እንዴ አንተ ምን አባውነ ነው? እባክህ ሌባ ስልኬ መንትፎኝ። እንዴ እና ምን ያሳድበዋል? ምን ቶ ወዲህ ነው። እሺ ምን ተሻለ? አረ ምንም አልሆንም። በእናትህ እንዳትጨነቅ ብዬ ነው የደወልኩልህ። በቃ ወደ ቤት ልግባ በእናትህ። ሰብሊ ደግሞ ደውላ ካጣችን ትጨነቃለች። በቃ እሺ ተረጋጋ አንተ። ሰላም ነኝ፣ እባክህ አትጨነቅ። ደህና ከተንሳፈፍክበት ደስታ አንስቶ ፈጠፈጠሃ። በቃ ተረጋጋ። በቃ ቻው፣ እደውልልሃለሁ። እሺ በኋላ እሺ። የት አድርገው ነው? ስታየኝ የቤት ጠባቂ ይመስላለሁ እንዴ? ምን ነው ይመስሉ? ዳዊት ሌላ ችግር ውስጥ ሳትገባ ሚኪ የት እንዳለ ንገረኝ። ሚኪ የት አለ? ይኸውልሽ ሚኪን አታገኘውም፣ አትልፊ። ስልኩን የት አግኝተኸው ነው? ንገረኝ ዳዊት፣ ስልኩን የት አገኘው? ምን አድርገው ነው?
አልልም። ንገረኝ። አንቺ አትጩይ፣ ዝም በይ። የሚኪን ስልክ የት አግኝተው ነው? ምን አደረግከው? ምንም አላረግኩትም። ስልኩን ሌባ እንደሰረቀው ነው የሚያውቀው። ለምን ይሄን ነገር ማድረግ አስፈልገ? አንቺ እንደዚህ አግኝቼ ማውራት ስለምፈልግ እድል ልትሰጪኝ ይገባል። እድል እያሾፍክ ነው? የኔ እናንተ ነገር እኮ ሙቶለት ተቀብሯል። ለምን ከህይወት አትወጣልኝም? አልወጣም። ሰብሊ፣ ይኸውልሽ ተረጋግተሽ ልትሰሚኝ ይገባል። ምንም የምሰማህ ነገር የለም። ሰብሊ፣ ይኸውልሽ ልቀቀኝ! እንዳትነካኝ። ተሳስተሻል። ይኸውልሽ መቼም እንዳንቺ ማፈቅራት ሴት የለችም። ከሌላ ሴት ጋር ተኝቼ እንኳን አንቺን እኮ ነው ማስበው። አንተ የአእምሮ ሐኪም ቤት መሄድ ያለብህ። ሞች ውሰጂኛ፣ አሳክሚኝ። እንዴ ለሚያፈቅሩ ሰው እኮ ብዙ ዋጋ ይከፈላል። ለምን አትወስጂኝም? አንተ ከኔ እልህ ያዘ። አንተ እኔን አታፈቅረኝም። እንደፈለግ ልትጫወትብኝ ስላልቻልክ እልህን ያዘ። ትሰማኛለህ? እኔ አላፈቅርህም። ከዚህ በኋላ ይህንን ቃል ሁለተኛ እንደዚህ እንዳትል። ዳዊት! ሁለተኛ! ልቀቀኝ! ሁለተኛ ይህን ቃል እጮሃለሁ! ሰብሊ ሰብሊ ትሰሚኛለሽ? ሁለተኛ እንደዚህ እንዳትል። አቤት። ሰላም ነው። ምንድን ነው? ድምፅ ሰምቼ ነው ጩኸት። ፊልም እያየው ስለነበር ነው። ፊልም ነው እንዴ? አዎ ነው። ቆይ ድንገት የት ሄደች ይባላል? እኔም ግራ የገባኝ እኮ እሱ ነው። ማታ እኮ ደስ ብሏት ስናወራ ነበር ያደርነው። ታዲያ እራት ልጋብዝሽ ያልካት ቦታ ላይ ስትሄድ እንቅልፍ ጥሏት ይሆን? ምን? አይ ሌሊቱን ሙሉ ምናልባት ካልተኛችሁ ብዬ ነው። አንተ ደግሞ የሆነ የምትቀልድበትን ጊዜ አትመርጥም አይደል? ለቀልድ ጊዜ ይመረጣል እንዴ? ባካ ትጨናነቅ። ትልቅ ሰው ነች፣ ምን ትሆናለች? ባክ ስትደውል ስልክ እምቢ ብሏት ይሆናል። ወይ ደግሞ ሌባው እኔን ሙልጭ አድርጎ እንደሰደበኝ እሷንም ሰድቧት ይሆናል። ሌባው ተገኝቶ ነው የሰደበ። ስልክህን እኮ ሲመነትፍህ እንዴት ያለ ታሪክ እየነገርኩ ነበር። ምን ዋጋ አለው? ሳልጨርስ ነው የወሰደው። እኔ ግን እኮ መልሼ ስደውልለት ዝግ ነበር። ታዲያ ከሰረቀ በኋላ ያንተን ስልክ ጥሪ ቁጭ ብሎ ይጠብቅልህ? ሻውን ምን ይሻላል? ቆይ ደህና ትሆናቱን በምን ማወቅ እንችላለን? እባክህ ትንሽ እንጠብቃት። ይሄን ልትመጣ ትችላለች። እንዲሁም እኮ እሷም ሚኪዬ ምን ይሆናል እያለች እያሰበች ይሆናል። እንደው ፈጣሪ ለእኔም እንደዚህ አይነት ፍቅር ብትሰጠኝ ምን አለበት? አረ ቸኩላለሁ። አስቀድመ ወጥቼ ልፈልጋት ይገባል። ያመሃል እንዴ? የት ሄደህ ነው የምትፈልጋት? ከተማ ሙሉ የእናትህ ጓሮ መሰለህ እንዴ? እና ዝም ብዬ እዚህ ቁጭ ልል አልችልማ። እሺ ቆይ ተረጋጋ። ቁጥሯን የምናገኝበት መንገድ እንፈልግ። ማን ጋር ሊኖር ይችላል? ምንድን ነው የምታፈጥብኝ? ልገምት ወይስ ትነግረኛለህ? ሩት። ሩት? አዎ በእርግጠኝነት ሩት ጋር ይኖራል። ታዲያ ቅድም እንደዛ አትልም? ምን የእሷ ደግሞ ቁጥር የለኝም። ችግር የለውም እኔ ጋር አለ። ምን ነው ወዳጄ፣ ለአንተ አልሆነችም ማለት ለእኔ አትሆንም ማለት አይደለም። ስለ ባህሪዋ ነግሬ ስለ ማንነቷ አውቀ ከእሷ ጋር ሌላ ነገር ልጀምር? እባክህ አታካብድ። ሁሉም ሰው ስለማያወራ ነው እንጂ ከሀገር የሚያስባር ጉር ታቅፎ ነው የሚኖረው። ከማያውቁት መልአክ ሲባል አልሰማህም?
እና ከሩት ጋር? አይ የኔን ፍላጎት ነገርኩ። እሷማ ብዙም ፊት አልሰጠችኝም። እየጠራ ነው? ሁሉ ጊዜ እኮ ይጠራል፣ ግን አታነሰው። ቆይ እስኪ በማታውቁ ቁጥር እንደውል አይሻልም? ስልክ ቁጥር አስተኝ። አንቺ ግን ታዘብኩሽ። እኔን ስልክ አታነሽም አይደለ? ማልበል ማልበል ማንነትን ካልነገርከኝ ስልኩን ልዘጋው ነው። ሩት ሚኪ ነኝ። ሚኪ? አዎ ሚኪ ነኝ። የሰብለ ስልክ አለሽ እንዴ? ስልኳን ፈልገን ነበር። የሰብለን ስልክ? አዎ ጠፍታብን ነው። የት ሄዳ ነው የምትጠፋው? እሱም ብናውቅ አንቺ ጋር እንደውላለን። ሩት እባክሽ ስልኳ ካለሽ። ስልኬ ስለጠፋብኝ ነው። እሺ ሰብለ ይኸውልሽ፣ አንድ ነገር ማወቅ ያለብሽ እኔ አንቺን መጉዳት አልፈልግም እኮ። ግን ማወቅ ያለብሽ ነገር መጮህ ካላቆምሽ አፍሽን አልፈታሽም። እሺ ብፈታሽ አትጮይም አይደለ? እርግጠኛ ነሽ አትጮይም? ግን ይኸውልሽ ከጮሽ እጎዳሻለሁ ሰብሊ፣ እጎዳሻለሁ። እሺ አንቺ ውሻ አፍሽን ዝጊ፣ ዝጊ አፍሽን። እስቲ ስልክሽ እየጮኸ ነው። ማን እንደሆነ እንስማ። ሄሎ ሰብሊ። ሄሎ ሄሎ። ምንድን ነው ሰብሊ? ሄሎ እዚጋው ነው ይመልስ። ደውል። ይሄ ከንቱ ጓደኛሽ ነው የደወለው። አይሰራም። አየሽ፣ አሁን እቀጥረውና ያለበት ሄጄ ምን እንደማደርገው ቆመሽ ታያለሽ። ከዚህ በኋላ ከጮሽ በሱ ህይወት ላይ እንደፈረድሽ ወቂ። አትጮይም? በጣም ጥሩ። ዳዊት እባክህ ከኔ ምንድን ነው የምትፈልገው? ለምን አታወኝም? ሰብሊ ያልተውሽም ከአንቺ የምፈልገውማ አንቺን ብቻ ነው። ይህን ሁሉ ነገር እያደረግ እንዴት ይሆናል? ልትለቀኝ ነው የሚገባው። ይህን ነገር እንዳደርግ ያስገደድሽኝ አንቺ ነሽ። ትተሽኝ የሄድሽው አንቺ ነሽ። የከዳኸኝ አንተ ነህ። ከአንዴም 2 ጊዜ። አልከዳውሽም። ከድተኸኛል። ልቤ ሁል ጊዜ የሚያንቺን እና ሰውነትን የሌላ ሰብለ፣ ልትረጋጊ ይገባል። ተረጋጊ? ጨራሽ እኔ ተረጋጊ ትለኛለህ? እኔ አንቺን ማፍቀር አቁሜ አላውቅም። ለአንድ ቀን ስህተቴ ደጋግሜ ይቅርታ ጠይቄሻለሁ። የአንድ ጊዜ ስህተት ብቻ አይደለም፣ ስላንተ ብዙ ለማመን የሚከብዱ ነገሮችን ሰምቻለሁ። ማን የነገረሽ? ሚኪ ነው። እሱ ይኸውልሽ የራሱ ማድረግ ስለሚፈልግ በውሸተኛ ሊለያየን ፈልጎ ነው። ሩት ነች፣ ሁሉን ነገር ነግራኛለች። ሩት? ዳዊት ገደልከው እኮ። እገድለዋለሁ።